ሰላም ጤና ይስጥልኝ። ለጥር 2 2018 ዓመተ ምህረት በጣም አስደሳችና ታላቅ ተስፋ ሰጪ ዜና ነው ይዘን የመጣነው። ፋኖ ጣይመን ከተማ ላይ ሁለት ምሽጎች በመደረማመስና አመራሮችን በመደምሰስ በመማረክ ታላቅ ድል ተጎናጽፈዋል። ይህንን አስደናቂውና ተስፋ ሰጪውን የጣይመን ከተማውን አስደናቂ የድል መረጃ እንዳይመልጣችሁ እስከ መጨረሻው ደቂቃ ድረስ ከኛ ከአምስት ደቂቃ ሚዲያ ጋር አውራችሁን ቆዩ፣ እናስደምጣችኋለን። አንድ የምንጠይቃችሁ ነገር ደግሞ ቪዲዮው ለብዙ ሰው እንዲዳረስልን ላይክ በማድረግ እንድታግዙን እንጠይቃለን። እናመሰግናለን። ሰበር ዜና። ጤና ይስጥልን ውድ የ5 ደቂቃ ሚዲያ ተከታታዮች፣ የዕለቱ አዳዲስ የፋኖ ትግሎችና አንኳር ነጥቦች በዚች በ5 ደቂቃ ጊዜ ውስጥ አጠር አድርገን ልናቀርብላችሁ መጥተናል። በቅድሚያ አርዕስተ ዜናዎች እናስደምጣችሁ። የገና በዓል በመጫወት ላይ የነበሩ 5 ህፃናት በሚኒሻ ተተኩሶባቸው ቁስለኛ ሆነዋል። ተጨማሪ ያለን ታረምጡታላችሁ። የአማራ ህዝብ ልደት የምናከብርበት ቀን በቅርቡ ነው ሲል አርበኛ ዮሐንስ ንጉሴ ገልጸዋል። ተጨማሪ የስልክ ጥሪ ያለ ታረምጡታላችሁ። 7 የፋሽስቱ ብልጽግና አገዛዝ መከላከያ ሰራዊት አባላቶች ባለሽርጡ ክፍለ ጦርን ተቀላቅለዋል። ተጨማሪ ያለን ታረምጡታላችሁ። ፋኖ ጣይመን ከተማ ላይ ሁለት ምሽጎች በመደረማመስና አመራሮችን በመደምሰስ በመማረክም ታላቅ ድል ተጎናጽፈዋል። ይህንን የጣይመን መረጃውን በሶስተኛው ዜናችን እናስደምጣችኋለን። አብራችሁን ቆዩ። የአማራ ህዝባዊ ትግሉን የምትደግፉ ውድ አድማጭ ተመልካቾቻችን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም በኮሜንት ድል ለአማራ ጀግኖች እያላችሁ ለህዝብ ብለው ጫካ ለገቡ አርበኞች እንድታበረታቱ ዘንድ በአክብሮት እንጠይቃለን። እናመሰግናለን። በቀጥታ ወደ መረጃዎች አለፍኩኝ። እስከ መጨረሻው ድረስ ከኛ ጋር ቆዩ። የገና በዓል በመጫወት ላይ የነበሩ 5 ህፃናት በሚኒሻ ተተኩሶባቸው ቁስለኛ ሆነዋል። በአማራ ህዝብ ላይ ታሪክ ይቅር የማይለው በደል እየፈጸመ የሚገኘው አራዊቱ ሰራዊት ንጹሃን ህፃናትን ሳይቀር እየቀጠፈ ይገኛል። የአማራ ባህል እንዲታይ አገዛዙ ፍጹም አይፈልግም። በተግባርም ሰዴ ወረዳ ላይ በገና በዓል በአገዛዙ ትዕዛዝ ሃይማኖታዊና ባህላዊ የህፃናት ጨዋታ ስርዓት ላይ የተኩስ ሩምታ በመክፈት ህፃናት ቁስለኛ ሆነዋል። አሁን ሁለተኛው ዜናችን እናስደምጣችኋለን። ከዚህ በመቀጠል በሶስተኛው ዜናችን የጣይመን ከተማውን አስደናቂና ተስፋ ሰጪ የድል ዜና የምናስደምጣችሁ ይሆናል። አብራችሁን ቆዩ። 7 የፋሽስቱ የብልጽግና አራዊት ሰራዊት ፋኖን ተቀላቅለዋል። የብልጽግና አገዛዝ መከላከያ ሰራዊት 11ኛ እዝ 104ኛ ኮር 35ኛ ክፍለ ጦር 4ኛ ሻለቃ አሃድ የሆኑ 7 አባላቶች ምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦርን ተቀላቅለዋል። የክፍለ ጦር አመራሮችም አቀባበል አድርገውላቸዋል። ፋሽስቱ አገዛዝ ብልጽግና ሰራዊት አውደ ውጊያን ጨምሮ በብዙ የጦር ግንባሮች የማፈራረስ ሁለንተናዊ ተጋድሎ ተጠናክሮ የቀጠለ ሲሆን ሰራዊቱን የማፍረሱ ተግባር ደግሞ አመርቂ ውጤት እየተመዘገበበት ይገኛል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል። ወደ ሶስተኛው ዜናችን ስናሳልፋችሁ በትናንትናው ጥር 1 2018 ዓ.ም ከንጋዙ 11 ሰዓት ጀምሮ የዳግማዊ ቴዎድሮስ 5ኛ ኮር አካሎች በምስራቅ በለሳዊቷ ጣይመን ከተማ ሰፍሮ የሚገኘውን የብልጽግናውን በራስ ጠባቂ ሰራዊት በሶስት አቅጣጫ ወደ ካምፑ ዘልቆ በመግባት ሲያበራዩት አርፍደዋል። በጨበጣ ውጊያ የጠላትን ሁለት ምሽጎች በመደረማመስ የአብይን ግብስብስ ኃይል እያራወጡ ሻምበል መሪዎችን በመደምሰስ ቀሪዎቹን አባላት ሙትና ቁስለኛ በመጨረሻ ምርኮኛ አድርጓቸዋል። በዚህ አውደ ውጊያ ላይ የኮሩ ተወርዋሪ ኃይል አጼ ኢያሱ ክፍለ ጦር፣ ዞዛምባ ክፍለ ጦርና የንስር በለሳ ክፍለ ጦር የተወሰኑ አካላት እንዲሁም የኮሩ የሥራ አስፈጻሚ አካላት በውጊያው በመሳተፍ
ጠላትን አንገት ያስደፋ ድል እንዲመዘገብና ጎንደር የበጋሻው ክፍለ ጦር የቆረጣ ውጊያ ስልትን በመጠቀም የጠላት ኃይልን አንገት አስደፍቶ እንዲማረክ ትልቅ ሚና ተጫውተዋል። በውጊያው ከተገኙ ድሎች መካከል 1000 የብሬን ተተኳሽ ተማርከዋል፣ 2000 የክላሽንኮቭ ተተኳሽ ተማርከዋል፣ 100 የእጅ ቦምብ ማለትም F1 ቦምብ ተማርከዋል፣ 2 የመገናኛ ሬዲዮ፣ 3 ብሬን መትረየስ፣ ከ55 በላይ ክላሽንኮቭ ጠመንጃዎች ተማርከዋል። ከወታደራዊ ቁሳቁሶች መካከልም ገቢ የተደረጉ ሲሆን በሰው ኃይልም ከደረሰበት ኪሳራ መካከል 25 መከላከያ እስከ ሙሉ ትጥቁ ተማርከዋል። ከ37 በላይ መከላከያ እስከ ወዲያኛው ተሸኝተዋል። 35ቱ ደግሞ ቁስለኛ የተደረጉ ሲሆን በዚህ ምክንያትም የጓላ የመጀመሪያ ደረጃ ሆስፒታልና አርባያ ሆስፒታል በቁስለኞች መጥለቅለቁም ታውቋል። ህልውናችን በተባበረ ክንዳችን። የአማራ ህዝብ ልደት የምናከብርበት ቀን በቅርቡ ነው ሲል አርበኛ ዮሐንስ ንጉሴ ገልጸዋል። ተጨማሪ የስልክ ጥሪ ያለ አድምጠነው እንመለስ። አርበኛ ዮሐንስ ጎበዜ ይባላለው። የአጼ ካሌብ ሻለቃ ፖለቲካ ዘርፍና ህዝብ ግንኙነት ኃላፊ ነኝ። እንኳን ለብርሃነ ልደቱ በሰላም አደረሳችሁ እያል ወደ ዝርዝር ዘገባው ገባለሁኝ። በዚህ 2 ቀን ውስጥ የተሰሩ ጀብዶች በአጼ ካሌብ ሻለቃ በተለይም ደግሞ አጼ ካሌብ ሻለቃ እንደሚታወቀው በደቡብ ወሎ፣ በሰሜን ወሎና ደቡብ ጎንደር አዋሳኝ ዙሪያ በመንቀሳቀስ ልዩ ልዩ ኦፕሬሽኖችን በመስራት ትታወቃለች። አጼ ካሌብ ሻለቃ እንደ ስያሜው የአማራ ኩራት፣ የአማራን ህልውና፣ የአማራን ስም ከፍ በማድረግ የህልውናን ጉዳይ የምታረጋግጥ ለጠላት ደግሞ አስጨናቂ የሆነች ሻለቃ ናት። በምስራቅ አማራ ሚኒሊክ እዝ ስር የምትገኝ ናት። ስለዚህ አጼ ካሌብ ልዩ ልዩ ጀብዶችን እየፈጸመች ትገኛለች። በ27 በታህሳስ 27 በተደረገው ኦፕሬሽን መርሳና አምባሰል መገንጠያ ላይ የአገዛዙ ኃይል በሚንቀሳቀስበት ዕለት ደፈጣ በመያዝ በደፈጣ በማደረገችው ውጊያ የጠላትን ኃይል 18 ሙት 22ን ቁስለኛ በማድረግ ጠላትን ወደ መጣበት እንዲመለስ አድርጋለች። ጠላትም ደግሞ የፋኖን ክንድ እንዲቀምስ በተለይ ደግሞ ለተለያዩ ለውጭ ሚዲያዎች ለውጭ መገናኛ ብዙሃን የሐሰት መረጃ በማሰራጨት ፋኖ እንደምሰናል፣ ፋኖን አጥቅተናል፣ ፋኖ የለም በማለት ብዙ ነገሮች ሲያሰራጭ ቢቆይም በዛው አካባቢ ላይ የነበሩ ብዙ ጋዜጠኞች በመታዘባቸው በመመልከታቸው የፋኖ እንቅስቃሴ የት እንደደረሰ ከቀበሌ ወደ ወረዳ፣ ከወረዳ ወደ ዞን፣ ከዞን ወደ ክልል የምናደርገውን እንቅስቃሴ ይበልጥ ያስመሰከርንበት ዕለት ሆኗል። በዚህ አጋጣሚ እንዲሁም ደግሞ በትናንትናው ዕለት ግሸን ዙሪያ ላይ በተደረገ ትንቅንቅ እቺው አጼ ካሌብ ሻለቃ ከፍተኛውን የሆነ ድርሻ በመውሰድ ጠላትን አይቀጡ ቅጣት በመቅጣት ከ8 በላይ የጠላት ኃይል መከላከያ ሲደመሰስ 13 ኃይሎች ቁስለኛ ሆነዋል። ወደ 7 መከላከያዎች ተማርከዋል ማለት ነው። በዚህም አጼ ካሌብ ሻለቃ የወደፊት እንቅስቃሴዋን እየቀጠለች ያለችበት ሁኔታ ነው ያለው። በተለይ ደግሞ ገናን ስናከብር፣ ልደትን ስናከብር የአማራ ህዝብ ልደት በቅርቡ ቀን እንደምናበስር፣ የአማራን ህዝብ ትንሳኤ እውን እንደምናደርግ፣ ዳግመኛ የምንወለድበት ከጦርነት ከተለያዩ ግጭቶች ነፃ የምንወጣበት ቀን አሁን ይሄን የያዝነውን አካባቢያዊ ይሄን የያዝነውን እንቅስቃሴ በመግፋት ይሄንን አገዛዝ ድል ካደረግን በኋላ የአማራ ህዝብ በየትኛውም ቦታ በሰላም እንዲኖር ልደቱ እንዲከበር ፍጹም ሰላማዊ እንዲሆን የምናበስርበት ዕለት ለዛ ልደታችን ላይ እንገኛለን ማለት ነው። የጌታ ልደት እንዳበሰርን ሁሉ የአማራ ልደትም የምናበስርበት ቀን ቅርብ ነው፣ ሩቅ አይሆንም ማለት ነው። ልደቱን ስናከብር ብዙ ነገሮችን እናስታውሳለን። ጌታ በግርግም ነው የተወለደው። ነገር ግን የኢትዮጵያ መስራች የሆነው የኢትዮጵያ ዋልታ የሆነው አማራ ተገፍቶ ከኢትዮጵያ ርቆ ከማንነቱ ተገፍቶ ያለበት ወቅት ስለሆነ በዚህ ወቅት እንግዲህ ይሄ እንቅስቃሴ የፋኖ እንቅስቃሴ መደረጉ የአማራን ልደት ያው የምናረግበት የተገፋው አማራ የሚነሳበት የተናቀው አማራ የሚነሳበት ዕለት እንደሚሆን እግረ መንገዳችን እና ለህዝባችን ይፋ እናደርጋለን ማለት ነው። በዚህ 2 ቀን ውስጥ የተሰሩ ጀብዶች በአጼ ካሌብ ሻለቃ በተለይም ደግሞ አጼ ካሌብ ሻለቃ እንደሚታወቀው በደቡብ ወሎ፣ በሰሜን ወሎና ደቡብ ጎንደር አዋሳኝ ዙሪያ በመንቀሳቀስ ልዩ ልዩ ኦፕሬሽኖችን በመስራት ትታወቃለች። አጼ ካሌብ ሻለቃ እንደ ስያሜው የአማራ ኩራት፣ የአማራን ህልውና፣ የአማራን ስም ከፍ በማድረግ የህልውናን ጉዳይ የምታረጋግጥ ለጠላት ደግሞ አስጨናቂ የሆነች ሻለቃ ናት። በምስራቅ አማራ ሚኒሊክ እዝ ስር የምትገኝ ናት።
ስለዚህ አጼ ካሌብ ልዩ ልዩ ጀብዶችን እየፈጸመች ትገኛለች። በ27 በታህሳስ 27 በተደረገው ኦፕሬሽን መርሳና አምባሰል መገንጠያ ላይ የአገዛዙ ኃይል በሚንቀሳቀስበት ዕለት ደፈጣ በመያዝ በደፈጣ በሚያደረገችው ውጊያ የጠላትን ኃይል 18 ሙት 22ን ቁስለኛ በማድረግ ጠላትን ወደ መጣበት እንዲመለስ አድርጋለች። ጠላትም ደግሞ የፋኖን ክንድ እንዲቀምስ በተለይ ደግሞ ለተለያዩ ለውጭ ሚዲያዎች ለውጭ መገናኛ ብዙሃን የሐሰት መረጃ በማሰራጨት ፋኖ እንደምሰናል፣ ፋኖን አጥቅተናል፣ ፋኖ የለም በማለት ብዙ ነገሮች ሲያሰራጭ ቢቆይም በዛው አካባቢ ላይ የነበሩ ብዙ ጋዜጠኞች በመታዘባቸው በመመልከታቸው የፋኖ እንቅስቃሴ የት እንደደረሰ ከቀበሌ ወደ ወረዳ ከወረዳ ወደ ዞን ከዞን ወደ ክልል የምናደርገውን እንቅስቃሴ ይበልጥ ያስመሰከርንበት ዕለት ሆኗል። በዚህ አጋጣሚ እንዲሁም ደግሞ በትናንትናው ዕለት ግሸን ዙሪያ ላይ በተደረገ ትንቅንቅ እቺው አጼ ካሌብ ሻለቃ ከፍተኛውን የሆነ ድርሻ በመውሰድ ጠላትን አይቀጡ ቅጣት በመቅጣት ከ8 በላይ የጠላት ኃይል መከላከያ ሲደመሰስ 13 ኃይሎች ቁስለኛ ሆነዋል። ወደ 7 መከላከያዎች ተማርከዋል ማለት ነው። በዚህም አጼ ካሌብ ሻለቃ የወደፊት እንቅስቃሴዋን እየቀጠለች ያለችበት ሁኔታ ነው ያለው። በተለይ ደግሞ ገናን ስናከብር ልደትን ስናከብር የአማራ ሕዝብ ልደት በቅርቡ ቀን እንደምናበስር የአማራን ሕዝብ ትንሳኤ እውን እንደምናደርግ ዳግመኛ የምንወለድበት ከጦርነት ከተለያዩ ግጭቶች ነፃ የምንወጣበት ቀን አሁን ይሄን የያዝነውን አካባቢያዊ ይሄን የያዝነውን እንቅስቃሴ በመግፋት ይሄንን አገዛዝ ድል ካደረግን በኋላ የአማራ ሕዝብ በየትኛውም ቦታ በሰላም እንዲኖር ልደቱ እንዲከበር ፍጹም ሰላማዊ እንዲሆን የምናበስርበት ዕለት ለዛ ልደታችን ላይ እንገኛለን ማለት ነው። የጌታ ልደት እንዳበሰርን ሁሉ የአማራ ልደትም የምናበስርበት ቀን ቅርብ ነው፣ ሩቅ አይሆንም ማለት ነው። ልደቱን ስናከብር ብዙ ነገሮች እናስታውሳለን። ጌታ በግርግም ነው የተወለደው። ነገር ግን የኢትዮጵያ መስራች የሆነው የኢትዮጵያ ዋልታ የሆነው አማራ ተገፍቶ ከኢትዮጵያ ርቆ ከማንነቱ ተገፍቶ ያለበት ወቅት ስለሆነ በዚህ ወቅት እንግዲህ ይሄ እንቅስቃሴ የፋኖ እንቅስቃሴ መደረጉ የአማራን ልደት ያው የምናረግበት የተገፋው አማራ የሚነሳበት የተናቀው አማራ የሚነሳበት ዕለት እንደሚሆን እግረ መንገዳችን እና ለህዝባችን አድማጭ ተመልካቾቻችን ለሰዓቱ የነበሩን የ5 ደቂቃ ዜናዎች እነዚህን ይመስላሉ። በቀጣይ የምንሰራቸው ዜናዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት ቤተሰብ እንዲሆኑ እንጠይቃለን። እናመሰግናለን።